እርግጠኛ ሆኜ የምነግራችሁ ይሄን ቪዲዮ እስከመጨረሻው አይታችሁ የማሳያችሁን ነገር በትክክል ተግባራዊ ካደረጋችሁ ከሁለት ወር በኋላ እናንተም በዩቲዩብ ገንዘብ የማሰሩበት ምንም ምክንያት አይኖራችሁም። ይገባኛል። ተሰክሰናለህ እንደ ሳክስ ልትዩ ትችላላችሁ። ላለፉት 5 ወራቶች በዩቲዩብ አውቶሜሽን ብቻ እንዴት ገንዘብ እንደሚሰራ ቤቴ ቁጭ ብዬ በተግባር ተምሬያለሁ። ስለዚህ ይሄን ቪዲዮ ዝም ብዬ ብድግ ብዬ ወይም አፌ እንዳመጣልኝ አይደለም እሰራላችሁ ማለት ነው። አሁን እንደዚህ ነው እንደዛ ነው እያልኩኝ ጊዜያችሁን ማባከን አልፈልግም። እንዴት እንደሚሰራ ስቴፕ ባይ ስቴፕ በፕራክቲስ ላሳያችሁ። በመጀመሪያ ወደ ዩቲዩብ ልሂድና አንድ የዩቲዩብ ቻናል ላሳያችሁ። ይሄ ቻናል 12 ቪዲዮ አፕሎድ አድርጓል። በ12 ቪዲዮ የሚገርመኝ ነገር 92400 ሰብስክራይብ አምጥቷል። በምን ሀገር ነው የተከፈተው ይሄ ቻናል ብላችሁ ደግሞ ሀገሩን ስታዩ እዚህ ጋር በዩናይትድ ስቴትስ ነው የተከፈተው። እዚህ ጋር እንደምታዩት ዩናይትድ ስቴትስ የሚል አለ። በዩናይትድ ስቴትስ ነው የተከፈተው ማለት አስቡት። በዩናይትድ ስቴትስ በ12 ቪዲዮ 92400 ሰብስክራይብ ማለት ነው። ዘንድ ቪዲዮዎቹ ደግሞ ምንድናቸው ብላችሁ ምን አይነት ቪዲዮ የጫነው ብላችሁ ስታዩ ደግሞ እዩት ቪዲዮዎቹን። እንደምታዩት የመጀመሪያው ቪዲዮ በ4 ወሩ 13 ሚሊዮን ታይቷል። እዚህ ጋርም በ4 ወሩ 12 ሚሊዮን፣ እዚህ ጋርም 7.4፣ እዚህ ጋርም እንደምታዩት በ4 ወሩ 2.4 ሚሊዮን ታይቷል። ቪዲዮዎቹ ምንድናቸው ብላችሁ ደግሞ ገብታችሁ ስታዩ የተወሰነ ላሳያችሁ። ዩቲዩብ ኮፒራይት እንዳይይዘኝ ግማሹን ነው ማሳያችሁ። አያችሁት? የሁለተኛውን ደግሞ ልግባና ላሳያችሁ። እዩት ደግሞ የሁለተኛውን ላሳያችሁ። አያችሁት? በቃ ቪዲዮ ይሄን ይመስላል። የቪዲዮ ዩኒት ምንድን መሰላችሁ? ያረጁ ፕሌኖችን፣ ያረጁ ባቡሮችን፣ ያረጁ ባሶችን እነሱን ቀያይረና ምንድነው ወደ ሌክጀሪ ሃውስ ወደ ሌክጀሪ ሆቴል መቀየር ነው። የሚገርመው ነገር እነዚህ ቪዲዮዎች የሚሰሩት 100% ፍሪ በሆነ ኤአይ ነው የሚሰሩት። እኔ የገረመኝ ቫይራል ከመውጣታቸው አልፎ ደግሞ 100% ፍሪ በሆነ ኤአይ ነው የሚሰሩት። እንዳልኳችሁ ወደ ሌክጀሪ መቀየር። አሁን ይሄ እዚህ ጋር እንደምታዩት ፕሌን ነው። እንደምታዩት ያረጀ ፕሌን፣ የወደቀ የተከሰከሰ ፕሌን እሱን ጽድት አድርጎ ወደ ሆቴል ወይም ሌክጀሪ ወደ ሆነ ቤት መቀየር ነው። እዚህ ጋር ደግሞ ጀልባ አለ፣ እዚህ ጋር ደግሞ ባስ አለ። እንደምታዩት ይሄ ደግሞ ባቡር ነው መሰል የአራተኛው አለ። እዚህ ጋርም እንደምታዩት ተመሳሳይ ናቸው ቪዲዮዎቹን። አሁን እንዴት አድርገን ነው የምንሰራው የሚለውን ይሄን ቪዲዮ ስቴፕ ባይ ስቴፕ ብሬክ ዳውን እያደረኩኝ ያሳያችኋለሁ። ስለዚህ እናንተም የማሰሩበት ምንም ምክንያት የላችሁም። 100% ፍሪ በሆነ ኤአይ ነው የምንሰራው። እነዚህ ቪዲዮዎች አስመስለን በትክክል እንሰራለን። በዩቲዩብ ዶላሮችን መስራት እንችላለን ማለት ነው። ስለዚህ ይህን ቪዲዮ እስከመጨረሻው እስካሁን ላይክ ያላረጋችሁ ካላችሁ ላይክ አድርጉትና አሁን እንዴት አድርገን ነው እነዚህ ቪዲዮዎች መስራት የምንችለው የሚለውን ቀላል 6 ስቴፖች እንከተላለን። እንደምታዩቸው እነዚህን ቀላል 6 ስቴፖችን ከተከተለ ዲቴል የቅድሙን ቪዲዮ የሚሰል በፍሪ ኤአይ 100% ፍሪ በሆነ ኤአይ በደንብ እንሰራዋለን ማለት ነው። የመጀመሪያው ምንድነው? ፕሮምፕት ያስፈልገናል። ፕሮምፕት ደግሞ እኔ ያለኝ ራሱን የሚሰራ ቪዲዮ ፕሮምፕት አለኝ እሰጣችኋለሁኝ። የሁለተኛው ደግሞ ቪፒኤን ያስፈልገናል። ብዙዎቹ ኤአይ እንግዲህ አሜሪካን ቤዝ ያደረጉ ስለሆኑ ኢትዮጵያ ውስጥ ስለማይሰራ 100% ፍሪ የሆነ ቪፒኤን ኮኔክት እናደርጋለን። የሶስተኛው 100% ፍሪ የሆነ ኤአይ እሰጣችኋለሁኝ። ምንም እንዳታስቡ 17፣ 15፣ 30፣ 40 የፈለጋችሁትን ደቂቃ የሚሰራላችሁ 100% ፍሪ የሆነ ኤአይ አሳያችኋለሁ ማለት ነው። የአራተኛው ደግሞ ፕሮምፕት ተጠቅመን ቪፒኤን ተጠቅመን ኤአይዎችን ተጠቅመን ቪዲዮዎችን ጀነሬት እናደርጋለን። ዘንድ የአምስተኛው ደግሞ ጀነሬት ያደረግነውን ቪዲዮ ሲኩዌንሱን በጠበቀ መልኩ በትክክል ኤዲት እናደርገዋለን ማለት ነው። የስድስተኛው ደግሞ በጣም ዩቲዩብ እና ቲክቶክ ላይ ቪዲዮ ገንዘብ መስራት የምትፈልጉ ሰዎች ይቺ ትጠቅማችኋለች። እስከ መጨረሻው ድረስ ይህን ቪዲዮ ካያችሁት የስድስተኛውን በመጨረሻው አሳያችኋለሁ ማለት ነው። አሁን ወሬ ሳላበዛባችሁ ቀጥታ ወደ ፕሮምፕት እንሂድና ላሳያችሁ። በመጀመሪያ ያዘጋጀሁላችሁ ፕሮምፕት አለ። እንደምታዩት እዚህ ጋር ምን ብዬ ነው እንትን ያልኳችሁ? ኤርፕሌን ሌክጀሪ ሃውስ ፕሮምፕት የሚል አለ። ይሄን ሙሉን ከኔ ቴሌግራም ላይ ያስቀምጥላችኋለሁ። ምንም እንዳታስቡ። አሁን እንዴት እንደምሰራ ብቻ በደንብ ትከታተሉኛላችሁ። በመጀመሪያ ሊንኩን ከታች ዲስክሪፕሽን አስቀምጥላችኋለሁ። የቴሌግራም ሊንክ ያለኝ። ከዚያ ሊንኩን ቀጥታ ስትነኩት እዚህ ጋር ቴሌግራም አስቀምጬላችኋለሁ። እንደምታዩት የኤርፕሌን ሌክጀሪ ሃውስ መስሪያ ፕሮምፕት የሚል ይችን አስቀምጬላችኋለሁ። ይችን አንድ ጊዜ ትነኳታላችሁ። ዘንድ ከነካችሁት በኋላ እንደምታዩት ልክ የቅድሙ ፕሮምፕት ነው። ይህን ከመጀመሪያው እስከ መጨረሻው ድረስ እንደምታዩት ኮፒ አድርጋችሁ ትጠቀሙታላችሁ ማለት ነው። ምንም እንዳያሳስባችሁ የፕሮምፕት ነገር ከኔ ቴሌግራም አስቀምጬላችኋለሁ ማለት ነው። ወደ ፕሮምፕቱን ሂድና ይሄን ሰሌክት አድርገን ለቻትጂፒቲ እንስጠው። ይሄን እንደምታዩት ከዚህ ጀምረና ሁሉንም እስከ መጨረሻው ድረስ አንድም ሳላስቀር ኮፒ አደርገዋለሁኝ። ወደ ቻትጂፒቲ እንሄድና ለቻትጂፒቲ እንሰጠውና ቻትጂፒቲ የሚጠይቀን አለ እሱን እንመልስለታለን። ከዚያ እዚህ ጋር ለቻትጂፒቲ እንሰጠዋለን። ሙሉውን ፕሮምፕት ኮፒ አድርገን
ሙሉን ፕሮምፕት በትክክል ይህን ራሱን ፕሮምፕት ነው ከኔ ቴሌግራም ላይ ያስቀምጡላችሁ። ዲስክሪፕሽን ከታች አለ ሄዳችሁ ማግኘት ትችላላችሁ። እዚህ ጋር እንደምታዩት ቻትጂፒቲ ምን ሰጥቶናል? 10 የቪዲዮ አይዲያ ሰጥቶናል። ምን ማለት እንደሆነ በትክክል ላስረዳችሁ። በመጀመሪያ ወደ ቅድሙ ቻናል እንሂድ። እንደምታዩት የመጀመሪያው ይህ ቻናል ተግባሩ አንድ ነው፣ ትክክል ነው። ግን ምንድነው የሚለያየው? የመጀመሪያው አይር ነው፣ እንደምታዩት ፕሌን ነው፣ አውሮፕላን ነው። የሁለተኛው ጀልባ ነው። የሶስተኛው ደግሞ ባስ ነው። የአራተኛው ደግሞ እንደምታዩት ትሬን ነው። ስለዚህ ቻትጂፒቲ ምንድነው የሚሰጠን? በአንዱ እንዲሰራልን ከፈለግን በትሬን በጀልባ ወይንም በአውሮፕላን ነው ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? ለዛሬ የሚሆናችሁ ቪዲዮ ይህን አንዱን ትመርጡለታላችሁ። ቪዲዮ አንድን 10 ቪዲዮ መስራት ትችላላችሁ ማለት ነው በሌላ አባባል። ስለዚህ ለዛሬ የሚሆናችሁ እናንተ አንድ ብላችሁ ትመርጡለታላችሁ። የሚመቻችሁ ወይንም ከመጀመሪያው አንስታችሁ ኦርደር ትመርጡለታላችሁ። ስለዚህ እኔ አንዱን ልምረጥና በትክክል ላሳያችሁ። እናንተ እንዳልኳችሁ ለዛሬ ከፈለጋችሁ አንዱን፣ ለነገ ቪዲዮ ደግሞ ሁለተኛው፣ ለሶስተኛ ቀን ደግሞ የሶስተኛ፣ ለአራተኛ ቀን የአራተኛ፣ የአምስት፣ የስድስት እያደረጋችሁ ለ10 ቀን 10 ቪዲዮ ትሰራላችሁ። ይህ ማለት ለምሳሌ በሳምንት አንድ ቪዲዮ ብትሰሩ 10ሩ ስንት ይሆናችኋል? ኦልሞስት ከ2 ወር በላይ ይሆናችኋል። ስለዚህ በ2 ወራችሁ እናንተ ሞኔታይዝ የማትሆኑበት ምንም ምክንያት የላችሁም። በዩቲዩብ ገንዘብ የማትሰሩበት ያልኳችሁ ለዚህ ነው። ከ10ሩ አንዱን ልምረጥና ላሳያችሁ፣ ልስጠውና ለቻትጂፒቲ። ከዛ እንደምታዩት 10ኛው መርጬለታለሁኝ። ቻትጂፒቲ እዚህ ጋር የተወሰነ መጀመሪያው ጋር ሮል ይሰጠኛል። ሮሎቹን ከሰጠኝ በኋላ እዚህ ጋር ወደ ሲን ይገባል ማለት ነው። እኛ ይሄ የመጀመሪያው ሮል ምንም አይሰራልን፣ ዋናው ሲኖቹ ናቸው። ሲን ምንድነው? እዚህ ጋር አንደኛው ሲን የሚል አለ። ዋን ሲን እና ሲን ዋን እና ምን ይሰጠና እዚህ ጋር ኢሜጅ ፕሮምፕት ይሰጠናል። ኢሜጅ ፕሮምፕቱን ከጨረሰ በኋላ ደግሞ እዚህ ጋር ቪዲዮ ፕሮምፕት ሰጥቶናል። ከዚያ ሲን 2 እዚህ ጋር ይቀጥላል። ሲን 3 እዚህ ጋር ይቀጥላል። ሲን 4 ደግሞ እዚህ ጋር ይቀጥላል። እስከ ሲን 5 ድረስ ይሰጠናል። እንደምታዩት እስከ ሲን 5 ድረስ ይሰጠናል። ስለዚህ ቻትጂፒቲ ምንድነው የሚያደርገው? ከሲን 1 እስከ ሲን 5 አንድ ጊዜ ይሰጠናል። ከሲን 6 እስከ ሲን 7 ድረስ እስከ 10 ድረስ ይሰጠናል። ስለዚህ ቻትጂፒቲ ስንት ሊሰጣችሁ ይችላል? 100 ምናምን ሲን ነው የሚሰጣችሁ። ኔክስት 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 ትሉለት ብዙ ሲኖች ስለሚሰጣችሁ፣ ስለዚህ እኛ ምን እናደርጋለን? ከሲን 1 እስከ ሲን 5 ያለውን መጀመሪያ ቪዲዮ እንሰራለን። ከሲን 6 እስከ 10 ያለውን ደግሞ ቀጣይ ኔክስት ስንል ይሰጠናል፣ እሱን እንሰራለን። እንዳትወዛገቡ እናንተ መጀመሪያ ከሲን 1 እስከ ሲን 5 ትሰራላችሁ ቪዲዮ። ከዚያ ደግሞ ኔክስት ስትሉለት ከ6 እስከ 10 ይሰጣችኋል። ስለዚህ ስንት ሲን ይሰጠናል ማለት ነው? እንደ ቪዲዮ ርዝመት እንደ ቪዲዮ አይዲያ ወደ 100 ምናምን 10 ምናምን ይሰጣችኋል። 110 ምናምን ሲን ይሰጣችኋል እናንተ። ስለዚህ ኔክስት ኔክስት እያላችሁ ሙሉን ትሰራላችሁ ማለት ነው። አሁን እንደዚህ እያደረግን እኛ ስቴፕ ባይ ስቴፕ አሳያችኋለሁ። ግልጽ እንደሆነ ተስፋ አደርጋለሁ። አሁን የመጀመሪያውን ፕሮምፕት በዚህ መልኩ ጨርሰናል። የቀጣዩ ደግሞ ፍሪ ቪፒኤን ኮኔክት እናደርጋለን። ፍሪ ቪፒኤን ደግሞ በመጀመሪያ እንደምታዩት ወደ ክሮም እንገባና እዚህ ጋር ኤክስቴንሽን እንገባለን። እዚህ ጋር ማኔጅ ኤክስቴንሽን የምትለውን ስንጫን ቀጥታ እዚህ ጋር ትገባላችሁ። እዚህ ጋር አርባን ቪፒኤን ብለን ኮኔክት እናደርጋለን። ብዙዎቹ ኤአይዎች አሜሪካን ቪፒኤን ስለሆነ የሚሰሩት እዚህ ጋር እናደርጋለን። ያው እንደምታዩት አርባን ቪፒኤን ብላችሁ ሰርች ስታደርጉ እዚህ ጋር ያመጣላችሁ። እኔ ሁልጊዜ ቪፒኤን ኮኔክት አድርጌ ስለምጠቀም ሁልጊዜ ኤአይ ስለምጠቀም እዚህ ጋር ዲቴል ኦር ማኔጅ የሚል ያመጣልኛል። እናንተ ጋር ስታርት ወይም ኮኔክት ነው የሚያመጣላችሁ። ከዚያ ትመለሱና እዚህ ጋር ስትገቡ እዚህ ጋር አርባን ቪፒኤን ፕሮክሲ የምትላለች አንድ ጊዜ ትነኳታላችሁ። ያለችውን ቀስት አንድ ጊዜ ትነኳታላችሁ። እዚህ ጋር ዩናይትድ ስቴትስ የምትለውን እንመርጥለታለን። ከዚያ ቪፒኤን እናችን አሜሪካን ቤስት ያደረገ እንደምታዩት መቁጠር ጀምሯል። እዚህ ጋር ዩናይትድ ስቴትስ ኮኔክት አድርገን የቪፒኤናችንን ጉዳይ እንደዚህ አድርገን ከጨረስን በኋላ ቀጣይ ወዴት እንሄዳለን? ወደ ፍሪ ኤአይ እንሄዳለን ማለት ነው። ይህን ኤአይ በእርግጠኝነት የትም አላያችሁትም፣ ማንም አልነገራችሁም። ለ5 ወር ያህል ድብና አድርጌ ቤቴ ቁጭ ብዬ ሳይ ወይም ሰርች ሳደርግ የነበረው ነው። ስለዚህ ለእናንተ በዚህ ቪዲዮ ብቻ በቀላሉ አክሰስ ማድረግ ትችላላችሁ። ኢቭን ራሱ ይሄን ቪዲዮ መስራት ባትፈልጉ ይሄን ኤአይ ተጠቅማችሁ የፈለጋችሁትን 20 ምናምን ደቂቃ 10 ምናምን ደቂቃ 30 ምናምን ደቂቃ ቪዲዮዎችን ጀነሬት ማድረግ ትችላላችሁ ማለት ነው በነፃ። ስለዚህ ምን ታደርጋላችሁ? አሁንም የቴሌግራም ቻናሉ ጋር እንገባለን። ሊንኩን ታች ዲስክሪፕሽን አስቀምጬላችኋለሁ። እዚህ ጋር ምን ይላል? 100% በነፃ ቪዲዮ የሚሰራ ኤአይ ሊንክ ይላል። እዚህ ጋር ሊንኳን አንድ ጊዜ ተጭናችሁ መግባት ትችላላችሁ። ከፈለጋችሁ ደግሞ እቺ ሊንኳን እንደዚህ አድርገን ኮፒ እናደርግና ወዴት እንሄዳለን? ወደ ክሮም እንሄዳለን። እዚህ ጋር ወደ ክሮም እንገባና እዚህ ጋር ፔስት እናደርግለታለን። ያው እንደምታዩት ፔስት እናደርግለት እዚህ ጋር ይችን የመጀመሪያዋን ኤአይ ነው። ይሄን አንድ ጊዜ እንጫነዋለን። ከዚያ እናንተ ጋር ሳይን አፕ አድርጉ ሊላችሁ ይችላል። ሳይን አፕ ታደርጉለታላችሁ በኢሜይላችሁ። ምንም ቀላል ነው። ከዚያ እንደዚህ አድርገው ከከፈተላችሁ በኋላ እዚህ ጋር ኮድ አስገቡ ይላችኋል። እኔ የማስገባውን ታስገቡለታላችሁ። ያው እንደምታዩት ስናፕጂን ብዬ ሳስገባለ ከታች ያለችው ትበራለች። እቺን አንድ ጊዜ ነካታለሁ። ከዚያ በቀላሉ ኤአይያችን ይከፍታል ማለት ነው። 100% ፍሪ ኤአይ ነው። ከዚያ እንደምታዩት እዚህ ጋር ያለችውን እንደዚህ ማስታወቂያ ነው ይመጣላችሁ። ኤክስ ታረጉታላችሁ። ከዚያ እንደምታዩት እዚህ ጋር 100% ፍሪ ኤአይ ነው ጋይስ። ድምጻችሁን አጥፍታችሁ ዶላር መቸብቸብ ትችላላችሁ በዩቲዩብ እና በቲክቶክ ቪዲዮ እየሰራችሁ በዚህ ኤአይ ማለት ነው። ከዚያ ምን እናደርጋለን? ቅድም እንደ ጀነሬት ያደረግነው ኢሜጅ ፕሮምፕት እና ቪዲዮ ፕሮምፕት እንሰጣለን። እዚህ ጋር አሁን ኢሜጅ እና ቪዲዮ ፕሮምፕት መስራት አይጠበቅብንም። ሁለቱንም ዝም ብለን ኢሜጅ እና ቪዲዮ ፕሮምፕት የሚለውን
ሰሌክት እናደርግና ኮፒ እናደርገዋለን። እዩት፣ ኮፒ እናደርገዋለን። ከዚያ ኮፒ ካደረግነው በኋላ ቀጥታ ወደ ቅድሙ ኤአይ እንሄድና እዚህ ጋር ፔስት እናደርግላታለን። ይኸው እዚህ ጋር ፔስት ካደረግነው በኋላ እዚህ ጋር ያለችውን ቀስት አንድ ጊዜ እንነካታለን። ከዚያ ቬሪፋይ እናደርጋለን። ሰው መሆንና ለመሆናችሁን ቬሪፋይ አድርጉልኝ ነው የሚለው። እንጠብቅና እዚህ ጋር ቬሪፋይ እናደርገዋለን። ያው ይችን አንድ ጊዜ ሰሌክት ስናደርግለት በቀላሉ ጀነሬት ያደርግልናል ቪዲዮአችንን ማለት ነው። ያው እንደምታዩት ቪዲዮአችንን ጀነሬት አድርጎ ጨርሶልናል። ላሳያችሁ እስኪ። አያችሁት? በቃ ራሱ ቅድም ያሳየኋችሁን ራሱን ፕሌኑ ነው እዚህ ጋር የሰራ ነው። ስለዚህ ይሄን ፕሌን ምን ያደርጋል? ሰዎች ይመጡና ጽድት አድርገው ወደ ሆቴል ወይም ወደ ለግዠሪ ሃውስ ይቀይሩታል ማለት ነው። ስለዚህ እንደዚህ አድርገን ቪዲዮአችንን ጀነሬት እናደርጋለን ማለት ነው። መቼም እስካሁን ድረስ እዚህ ጋር ድረስ መታችሁ ይሄን ቪዲዮ ላይክ ካላደረጋችሁ፣ አዲስ የሆናችሁ ሰብስክራይብ ካላደረጋችሁ፣ ከዛ እንደዚህ አድርገን የመጀመሪያውን ሰሌክት እናደርግና ይሄን እናጠፋዋለን ከታች ያለውን። ከዛ ወደ ቻትጂፒቲ እንሄድና ምን እናደርጋለን? የሁለተኛውን ደግሞ የቪዲዮ ፕሮምፕት ሰሌክት እናደርጋለን። የቪዲዮውንም የኢሜጅንም ፕሮምፕት ሁለቱንም ኮፒ እናደርጋለን። ከዛ እንመለስና ምን እናደርጋለን? ወደ ቅድሙ ኤአይ እንሄድና እዚህ ጋር ፔስት እናደርግለታለን። ያው ፔስት አድርጌለታለሁ። እዚህ ጋር ቀስቷን ነካታለሁኝ። ከዛ እዚህ ጋር ሂውማኒቲ ቬሪፋይ የምትለውን ይመጣልኛል። ቬሪፋይ አደርግለታለሁ ማለት ነው። ያው እንደምታዩት ቬሪፋይ አደርግለታለሁ ማለት ነው። ያው የሁለተኛውን ኢሜጅ ፕሮምፕት ሰጥቼዋለሁኝ። የሁለተኛውን ጀነሬት አድርጎ እስከሚጨርስልን ድረስ ምን እናደርጋለን? የመጀመሪያውን ቪዲዮ ዳውንሎድ እናደርጋለን ማለት ነው። ከዛ እንደምታዩት ይሄ ራሱ ነው። እዚህ ጋር ዳውንሎድ ቪዲዮ የሚል አለ። አንድ ጊዜ ስንጫነው በቀጥታ ወደ ፋይላችን ዳውንሎድ ያደርግና ሂደን እንመዘግበዋለን። ብዙ ቪዲዮዎችን ጀነሬት ስለምናደርግ እንዳይምታታብን ምን እናደርጋለን? እዚህ ጋር ዳውንሎድ ያደርጎልናል። ወደ እዚህ ጋር እንነካና ቀጥታ ወደ ፋይላችን ሄድና እንመዘግበዋለን። ያው እንደምታዩት እዚህ ጋር አስቀምጦልኛል። እዚህ ጋር ሰሌክት አደረግና ምን ብለን እንጽፋለን? ቪዲዮ 1 ብለን እንጻፈው ወይም V1 ብለን እንጻፈው። ብዙ ፕሮምፕቶችን ወይም ብዙ ቪዲዮዎችን ጀነሬት ስለምናደርግ እንዳይምታታብን እዚህ ጋር ምን ብለን V1 ብዬ ጽፌያለሁኝ። ከዛ ወደ ኤአዩ ጨርሶ ከሆነ እንየው እስኪ። የሁለተኛውን ጀነሬት እያደረገ ነው። እዚያ ይሄ የሁለተኛውን ደግሞ ጀነሬት እስከሚያደርግ ድረስ ወደ ቻትጂፒቲ እንሄድና የሶስተኛውን ያው እንደምታዩት ሁለቱንም ኢሜጅ ፕሮምፕቱንም ቪዲዮ ፕሮምፕቱንም ሰሌክት አድርጌያለሁኝ። ከዛ ወደ ኤአዩ እንመለሳለን። የሁለተኛው ይጨርስልና የሶስተኛውን ጨርስና ሰጠዋለን። ከዚያ ቪዲዮዎችን እያየን ኤዲት አድርገን እንጨርሳለን ማለት ነው። እስካሁን ድረስ መቼም ሰብስክራይብ ያላደረጋችሁ ሰዎች እንደዚህ እያሳየኋችሁ ጋይስ አይደብርም? ስቀልድ ነው። ኤኒዌይስ ሰብስክራይብ አድርጉት። በጣም አሪፍ ቪዲዮ ከዚህ የሚበልጡ ኢንሚሊየን ሊታዩ የሚችሉና ፍሪ አዮችን ይዤላችሁ እመጣለሁ። ለቻናሉ አዲስ ከሆናችሁ አሁንም ሰብስክራይብ አድርጉት። ከታች ሊንኩን አስቀምጥላችኋለሁ። የቴሌግራም ሊንክ ሄዳችሁ ጆይን አድርጉት። ሁልጊዜ ፕሮምፕት እዚያ ስለሆነ የማስቀምጠው ፕሮምፕት እዚያ በቀላሉ አክሰስ እንድታደርጉ ጆይን አድርጉት። ይሄን ቪዲዮ ላይክ አድርጉት። አሁን የሁለተኛውን ጨርሶልናል። ላሳያችሁ። አያችሁ ጋይስ፣ የቅድሙ ከላይ ካሜራ ሆኖ ነበረ። አሁን ደግሞ ካሜራው ከጎን ሆኖ ወደ ጎን እየቀረጸ ነው። ከዚያ እዚህ ጋር ምን እናደርጋለን መስራችሁ? እቺን 3 ነጠብጣቧን እንነካለን። እዚህ ጋር ዳውንሎድ ማድረግ እንችላለን። በዚህም እቺን ዳውንሎድ እናደርጋለን። ከዚያ አሁንም ወደ ፋይላችን ሄድና እንመዘግበታለን። ይሄን ጀነሬት ያደረግነው እዚህ ጋር እንደምታዩት አምጥቶልና እዚህ ጋር ምን እናደርጋለን? ቪዲዮ ወይም V2 ብዬ መዘግበታለሁ። ከዚያ ወደ ቻትጂፒቲ እንሄድና የሶስተኛውን ፕሮምፕት ኮፒ እናደርጋለን እንደቀድሞ። ከዛ ወደ ኤአዩ እንመለስና መጀመሪያ ይሄ የቪዲዮ 2 ፕሮምፕት ነበር። ይሄን ሰሌክት እናደርግና አጠፋዋለሁኝ። ከዚያ ፔስት አደርግለታለሁኝ። የሶስተኛውንም እሰጠዋለሁ። ከዚያ ኤአይችን ጀነሬት ያደርግልናል ማለት ነው። እንደፈለጋችሁ 10 ምናምን ደቂቃ፣ 20 ምናምን ደቂቃ፣ 30 ምናምን ደቂቃ እንደፈለጋችሁ እናንተ እስከሚሰለቻችሁ ድረስ በነፃ ይሄን ኤአይ መጠቀም ትችላላችሁ ማለት ነው። እንደዚህ ያደረግን ብዙ ቪዲዮዎችን እንሰራለን። ቻናሉን ሰብስክራይብ አድርጉት። አሁንም ድጋሚ ሰብስክራይብ አድርጉት እላችኋለሁ። በጣም አሪፍ ቪዲዮ፣ የማይታመን ቪዲዮ በቀጣይ ይዤላችሁ እመጣለሁ። ቻናሉን ሰብስክራይብ አድርጉት። የሶስተኛው ቪዲዮ እስከሚያርቅልን ደግሞ ወደ ቻትጂፒቲ እንመለስና ምን አደርጋለን? የአራተኛውን ፕሮምፕት ኢሜጅ ፕሮምፕት ነው ቪዲዮ ፕሮምፕት ሁለቱንም ሰሌክት እናደርግና ኮፒ አድርገን ኤአዩ ከጨረሰልን በኋላ ደግሞ ሄደን ፔስት እናደርግለታል ማለት ነው። እንደምታዩት ጀነሬት እያደረገ ነው። እስከሚጨርስ ድረስ እንጠብቀው። ያው የሶስተኛውን ቪዲዮ ጀነሬት አድርጎ ጨርሶልኛል። ላሳያችሁ። አያችሁት? የሶስተኛው ደግሞ እዚህ ጋር ምንድነው የቅድሙ ፕሌን እዚህ ጋር ተገኘ፣ ሰዎች ሄደው አገኙት። ከዚያ በኋላ ምንድነው እያጸዳዱት ነው። ይሄን ቆሻሻው ምናምን እያጸዱት ነው። ከዚያ የሶስተኛውንም እዚህ ጋር ዳውንሎድ ቪዲዮ የምትለውን አንድ ጊዜ እንጫወታለን። ከዚያ ቪዲዮአችንን ዳውንሎድ ያደርግልናል ማለት ነው። ሄደን እንደቀድሙ ቪዲዮ 3 ብለን እንመዘግበዋለን። እናንተ እንዳትሳሳቱ ቪዲዮ 1 ቪዲዮ 2 ቪዲዮ 3 እያላችሁ መመዝገብ አለባችሁ። ወደ ፋይላችን እንሄዳለን። V3 ብዬ መዘግበዋለሁ። ከዚያ ወደ ቻትጂፒቲ እንመለስና የአራተኛውን ሰሌክት አድርገና ኮፒ እናደርግና ወዴት እንሄዳለን?
ወደ ኤአዩ እንሄዳለን። የመጀመሪያው እዚህ ጋር የሰራንበት ነው፣ የሶስተኛው ነው። ይህን አጠፋና ፔስት አደርግለታለሁኝ እሰጠዋለሁ። ቀላል ነው፣ ምንም የሚካበር ነገር የለውም። እንደዚህ ያደርጋችሁ እናንተ ዩቲዩባችሁን በኢንተርናሽናል ከፍታችሁ ዶላራችሁን መቸብቸብ ትችላላችሁ። ጋይስ በጣም ቀላል ነው። ዩቲዩብ ላይ እናንተ አንድ ጊዜ ሲስተሙ ከገባችሁ ወደ ሲስተሙ የሚያሳያችሁ ሰዎች ካገኛችሁ ቀላል ነው። ስለዚህ እኔ በቻልኩት መጠን በዚህ ቻናል ዲቴል ቪዲዮ ሰራላችኋለሁ። እናንተ የሚከብዳችሁ ነገር ካለ አስተያየታችሁን ኮመንት ላይ አስቀምጡልኝ፣ ይፈልገዋለሁ ማለት ነው። ከዚያ የአራተኛውን ደግሞ ጀነሬት እስከሚያደርግልን ድረስ እንጠብቀው። አያችሁት ጋይስ? አንድ ጥያቄ ልጠይቃችሁ። አሁን ይሄን ሁሉ ኤአይ የሚሰራውን እውነት በተፈጥሮኛ በሰዎች ቢሆን ስንት ዶላርና ስንት ዋጋ ያስከፍል ነበር? አያችሁት? አሁን ይሄ ያጸዳዱ ነው። ከዚያ በኋላ የሚገርም ቤት የሚገርም ሆቴል ይሰሩታል ማለት ነው። ከዚያ ምን እናደርጋለን? ይሄን ዳውንሎድ እናደርጋለን። እንደምታዩት እዚህ ጋር ዳውንሎድ የምትለው እንነካለን። እንደስካሁኑ እዚህ ጋር ወደ ፋይላችን እንሄድና ቪዲዮ 4 ብለን ይችላል እንመዘግባታለን ማለት ነው። እዚህ ጋር አምጦልኛል V4 እላታለሁኝ። እዚህ ጋር መዘግባለሁ። ከዚያ ወደ ቻትጂፒቲ መለስና የአምስተኛውን ፕሮምፕት ደግሞ እንደዚህ ያደረኩኝ ሰሌክት አደርጋለሁኝ። ከዚያ ሰሌክት ካደረኩኝ በኋላ ወደ ኤአይ ሄዳለሁኝ። ይሄን ሰሌክት አድርጌ አራተኛው ፕሮምፕት ነው አጠፋዋለሁኝ። ፔስት አደርግለታለሁ። የአምስተኛውን እሰጠዋለሁ ለኤአይ ማለት ነው። ከዚያ ጀነሬት ያደርግልናል ማለት ነው። ከዚያ ይሄ ጀነሬት እስከሚያደርግ ድረስ ወደ ቻትጂፒቲ እንሄድና ላሳያችሁ። እዚህ ጋር ከ1 እስከ 5 ሰርተናል። ከዚያ ደግሞ ከ6 እስከ 10 እንዲሰጠን ደግሞ እዚህ ጋር ምን ብለን እንጽፍለታለን? ኔክስት ብለን እንጽፍለታለን። ከዚያ እንደምታዩት ሲን 6 ጀመረ እስከ ሲን 10 ድረስ ቻትጂፒቲ ይሰጠኛል ማለት ነው። ይሁት እዚህ ጋር 8 ሲን ጀመረ፣ እዚህ ጋር 9 ሲን፣ እዚህ ጋር 10ኛው ሲን። ከዚያ ምን አደረገ? ታይፕ እንደዚህ አድርጎ ይሰጠኛል። ከዚያ ደግሞ ከ11 እስከ 15 ልስጥህ እያለ ነው። እዚህ ጋር ኔክስት ለዋለሁኝ ወይንም እዚህ ጋር 11 እስከ 15 የምትለውን እዚህ ጋር ኮፒ ያደርግለታለሁኝ። ከዚያ ምን አደርጋለሁ? ለቻትጂፒቲ ፔስት አደርግና ከ11 እስከ 15 እንዲሰጠኝ እንደዚህ አድርጌ እሰጠዋለሁ ማለት ነው። እናንተ ግን ስትሰሩ ልብ አድርጉ፣ እንዳትሳሳቱ። ከ1 እስከ 5 ከ6 እስከ 10 ቪዲዮ ጀነሬት እያደረገ ቀስ እያላችሁ ሙሉን ኔክስት እያላችሁ ቪዲዮ ሳትሰሩ ትሳሳታላችሁ። ዘንድ እንደምታዩ እዚህ ጋር 14 ሰጥቶኛል፣ 15 15ኛው ሲን እዚህ ጋር ሰጥቶኛል። ከዚያ ምን አደርግለታለሁ? ደግሞ እዚህ ጋር ኔክስት እለዋለሁ ማለት ነው። ስለዚህ እናንተ ቁጭ ብላችሁ ምንም ስራ ሳትሰሩ ይችን ያሳየኋችሁ ቅምም እያደረጋችሁ እየሰራችሁ በሚሊዮን ቪው ማግኘት በጣም ቀላል ነው ማለት ነው። እዚህ ጋር አሁን 16 ነውና ከ16 እስከ 20 ብላችሁ ጽፉለታላችሁ። እንደዚህ ካመጣባችሁ ከ16 እስከ 20 ላዋለኝ ሰጠዋለሁ። ከ16 እስከ 20 ይሰጠኛል ማለት ነው። ይኸው 16 እስከ 20 ሰጥቶኛል። ከዚያ የቀጣዩ ደግሞ እንትሉለታላችሁ ከ21 እስከ 25 ትሉለታላችሁ። እዚህ ጋር አሁን እስከ ስንት ይሰጠኛል? እስከ 20 ሰጥቶኛል። እንደምታዩ እዚህ ጋር እስከ 20 ሰጥቶኛል። ከዚያ ከ21 እስከ 25 ይሰጠኛል። እናንተ እንዳልኳችሁ ቪዲዮ እየሰራችሁ ነው እንጂ ሙሉውን ፕሮምፕት ከሰጣችሁ ትወዛገባላችሁ። ስለዚህ እኛ የአምስተኛውን ሰርተናል ወይ የአምስተኛውን ቪዲዮ ጀነሬት አድርጎልን እንደሆነ እንየው። ይሄው ጨርሶታል። ላሳያችሁ እስኪ አምስተኛው ነው። ይሁት አያችሁት? አይታመንም እኮ ጋይስ። እነዚህ ሁሉ ሰዎች አሁን ኤአይ ነው የሰራቸው ቢል ማን ያምናል? የምር ማን ያምናል? እስኪ አሁን ይሄ እዚህ ጋር ዳውንሎድ የሚለውን እንጫናለን። ቪዲዮ 5 ብለን እቺ ጋር እንመዘግባለን እንደቀደሙ ማለት ነው። አሁን ደግሞ ወደ ቻትጂፒቲ እንሄድና የስንተኛው ነው? 5ቶቹን ሰርተናል። ቀጣይ ደግሞ ምንድነው የምንሰጠው? ሲን 6ን እንደዚህ ያረን ሰሌክት እናደርጋለን፣ ኮፒ እናደርጋለን። ወዴት እንሄዳለን? ወደ ቀጣይ ወደ ቅድሞ ኤአይ እንሄድና እንሰጠዋለን ማለት ነው። ይሄን እናጠፋለን። ይሄን የ6ኛውን ሲን እንደዚህ አድርጌ ሰጠዋለሁ። እዚህ ጋር ቬሪፋይ አድርግልኛል። እንደተለመደው ቬሪፋይ አደርግለታለሁ። ከዚያ ወደ ኋላ እንመለስና ሲን 7 ሲን 6 ሲን 8 እያደረግን እስከ መጨረሻው ድረስ እናንተ ትሰራላችሁ። ስለዚህ እኔ በዚህ መሰረት ካሳየኋችሁ ከ1 እስከ 6 ካሳየኋችሁ የሚከብዳችሁ አይመስለኝም። ይሄ ቪዲዮ ሁሉንም ባሳያችሁ 2 ሰዓት አይበቃኝም። ስለዚህ እስከዚህ ድረስ ካሳየኋችሁ ይበቃችኋል። እናንተ በዚሁ መሰረት እንደዚህ እያደረጋችሁ ሙሉን ቻትጂፒቲ በቃ እስከሚላችሁ ድረስ ይሄ መጨረሻውን እስከሚላችሁ ድረስ ኔክስት እያላችሁ ወደ 100 ምናምን ሲን ሰጥታላችሁ። ስለዚህ እናንተ እንደዚህ እያደረጋችሁ ኮፒ እያደረጋችሁ ይሄ ኤአዩ 100% ፍሪ ነው መጠቀም ትችላላችሁ ማለት ነው። ከዚያ እንደዚህ ጋር አድርገን ከጨረስን በኋላ የ6ኛው ጨርስልኝና የ6ኛውን ዳውንሎድ አድርገን ኤዲት እናደርግና የ6ኛዋን ደግሞ ዋናዋን ትሪክ ነግራችሁና ቪዲዮአችንን እንጨርሳለን። በቀጣይ ደግሞ በጣም ገራሚ የማይታመን ቪዲዮ አለኝ፣ እሱን እሰራላችኋለሁ። በዩቲዩብ እና በቲክቶክ ገንዘብ መስራት በኤአይ በጣም ቀላል ነው የሚሆንላችሁ ማለት ነው። ይህን ቻናል እንግዲህ ሰብስክራይብ አድርጉ። እስካሁን ላይክ ያላደረጋችሁ ካላችሁ እግዚአብሔርን ንፉግነት ነው። እንደዚህ ፍሪ ኤአይ እያሳየኋችሁ ቫይራል የሚወጣ ቪዲዮ እያሳየኋችሁ በነፃ ይሄን ያህል እያስተማርኳችሁ ላይክ ካላደረጋችሁ ኮሜንት ካላጻፋችሁ እግዚአብሔርን ንፉግነት ነው።
ላይክ ኮሜንት እንደምታደርጉ እርግጠኛ ነኝ። አሁን የስድስተኛው ጨርስና ቪዲዮአችንን ኤዲት አድርገን ቪዲዮ እንዳይረዝም ማሳያችሁ እንጨርሳለን ማለት ነው። አያችሁት? አሜዚንግ ጌመር እኔ ከአቅም በላይ ነው የሚሆንብኝ። ይሄን ሳይሆን በመጀመሪያ ቀን ሳይሆን የሆነ አላምንም እያልኩ ነበረ። አንደኛ በኤአይ መሰራቱና እንደዚህ ሲሰራ እኔ ብቻ ይከብዳል እውነት። ከዚያ እንደዚህ አድርጋችሁ እቺ ዳውንሎድ የምትለውን አንድ ጊዜ ትጫኗታላችሁ። ከዚያ እዚህ ጋር ዳውንሎድ ያደርግላችኋል። ወደ ፋይላችሁ ትሄዳላችሁ። እንመዘግብና እነዚህ ስድስቶቹን ብቻ ለእናንተ አሳያችኋለሁ። እናንተ 100 ምናምን ቪዲዮ ትሰራላችሁ። ሙሉ ሲሆን በጣም ነው የሚገርመው። የሚያምር ሆቴል፣ የሚያምር ሌክዠሪ ሆቴል ነው የሚሰሩት ማለት ነው። ከዚያ እዚህ ጋር ቪዲዮ 6 እንላለን። ይችን እንመዘግባለን። ከዛ እንደዚህ አድርገን የአራተኛውን ስቴፕ ቪዲዮአችንን ጀነሬት አድርገን ከጨረስን በኋላ እናንተ ሙሉን ጀነሬት ታደርጋላችሁ። እኔ እንደ ኤግዛምፕል ነው ያሳየኋችሁ። ከዛ የአምስተኛው ደግሞ ቪዲዮአችንን ኤዲት እናደርጋለን ማለት ነው። በትክክል ሲኩዌንሱን በጠበቀ መልኩ ሳይሳሳትብን በትክክል እንሰራዋለን ማለት ነው። በካፕከት አፕሊኬሽን አሳያችኋለሁ። ከዛ ካፕከት አፕሊኬሽናችንን እንከፍታለን። እዚህ ጋር ኒው ፕሮጀክት ብለን እንገባለን ማለት ነው። ካፕከት አፕሊኬሽናችንን እንከፍታለን። ያው እንደምታዩ ካፕከት ከፍቶልኛል። ከዛ ቪዲዮአችንን እያንዳንዷ ስቴፕዋን ጠብቀን ነው የምናስገባው። ወደ ፋይላችንን ሄድና የመጀመሪያውን ቪዲዮ ሰሌክት አድርጌ አስገባለሁኝ። እንዳትሳሳቱ እንዳልኳችሁ እናንተ ሲኩዌንስ እንዳይሳሳትባችሁ፣ የአንደኛውን ከሁለተኛው፣ የሁለተኛውን ከሶስተኛው፣ የሶስተኛውን ከአራተኛው እንዳይደበላለቅባችሁ እንደዚህ እየመዘገባችሁ አስቀምጡ። ከዛ እንደዚህ አድርገን ካስገባን በኋላ የሁለተኛውን ደግሞ ላስገባ። እንደዚህ ያደረጋችሁ እናንተ እያንዳንዷ ታስገቧታላችሁ ማለት ነው፣ እንዳትሳሳቱ። ከዛም እንደምታዩት ስድስቱንም ቪዲዮ ደርድሬ ጨርሻለሁ ማለት ነው። እናንተ እንግዲህ እኔ 6 አሳየኋችሁ እንጂ እንዳልኳችሁ እንደ ሲኑ ብዛት ነው የሚሆነው። 100 ምናምን ቪዲዮ ስለሚኖራችሁ እናንተ በሲኑ ብዛት በቪዲዮ ብዛት እንደዚህ ያደርጋችሁ ትክክሏን ጠብቃችሁ በትክክል ተደረድሩታላችሁ ማለት ነው። ከዛ እንደዚህ አድርገን ከደረደራችሁ በኋላ ምንም ቀላል ነው። አንድ አይነት ትራንዚሽኑን ከመሃል ማስገባት ከፈለጋችሁ እዚች ጋር የማስቀምጥላችሁ ቪዲዮ አለች። እሷን ብታዩት ስለ ቪዲዮ ኤዲቲንግ እየሰራኋት አለች። በሷ መሰረት በደንብ ትሰሩታላችሁ ማለት ነው። ከዛ እንደዚህ አድርጋችሁ እናንተ ደረደራችሁ ከጨረሳችሁ በኋላ ምንም ቀላል ነው። ኤክስፖርት እናደርግና የመጨረሻዋን ስድስቶቹን ቪዲዮ ብቻ ያሳያችሁና ሙሉ ሲሆን ምን አይነት ቪዲዮ እንደሚሆን ባጭሩ እዚህ ጋር ትገምታላችሁ ማለት ነው። ከዛም ምን ታደርጋላችሁ? እዚህ ጋር ኤክስፖርት የሚለውን ትጫኑታላችሁ። እዚህ ጋር 10:80 ሪኮመንድድ H260 MP4 30 ፍሬም ፐር ሰከንድ መሆኑን እዚህ ጋር ቼክ አደረጋችሁ በኋላ ምን ታደርጋላችሁ? ኤክስፖርት ታደርጉታላችሁ። ከዛ እንደምታዩ እዚህ ጋር ኤክስፖርት እያደረገልኝ ነው። እስካሁን የሰራነውን ስድስቶቹን ሲን ብቻ አላሳያችሁ። አያችሁ ጋይስ፣ እኔ ሁል ጊዜ ስሰራው የሚገርመኝ ሁል ጊዜ ሰራዋለሁና አሁን ይሄ ኤአይ ነው ብሎ ማን ይገምታል ነው የምለው። እውነት ስታስቡት እኛ እኮ ሌላ ዓለም ውስጥ ውጮች ሌላ ዓለም ውስጥ ነው ያለነው። ስለዚህ እናንተም እንደዚህ እያደረጋችሁ አሁኑን ጀምራችሁ እየሰራችሁ አሁን ባሳየኋችሁ መጠን መስራት ትችላላችሁ። የሰጠኋችሁ ፍሬ ኤአይ ነው። ምን ፕሮምፕት አስቀምጬላችኋለሁ። ከዚህ በኋላ ምን ይከብዳችኋል? ምንም አይከብዳችሁም። እባካችሁ ልለምናችሁ ዩቲዩብ ላይ እንደዚህ እያደረጋችሁ ስሮላችኋለሁኝ። የስድስተኛዋና የመጨረሻዋ ደግሞ ዋናዋ ትሪክ ምንድነች? ዩቲዩብ እና ቲክቶክ ላይ ገንዘብ መስራት ከፈለጋችሁ ኮንሲስተንሲ ያስፈልጋችኋል ጋይስ። ኮንሲስተንሲ ስራችሁ አንድ ቪዲዮ ለቃችሁ፣ 2 ቪዲዮ ለቃችሁ፣ 10 ቪዲዮ፣ 20 ቪዲዮ ለቃችሁ ሳይሆን በትክክል መስራት አለባችሁ። ኤአይ በደንብ እስከሚለምዳችሁና ዩቲዩብ ላይ እስከምትላመዱ ድረስ ሁልጊዜ መስራት አለባችሁ። እናንተ ፌሳችሁን ሳታስገቡ መስራት ምንም አያቅታችሁም። ፕሮምፕት ሰጠኋችሁ፣ ነፃ ኤአይ ሰጠኋችሁ፣ 5 ወር ያልፋሁበትን ለእናንተ በአንዲት በዚች ቪዲዮ ብቻ ነው የሰጠኋችሁ ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳይረሳ። ለቻናሉ ደግሞ አዲስ ከሆናችሁ እንዳልኳችሁ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ አስቀምጡልኝ። የቴሌግራሙን ሊንክ ደግሞ ከታች አስቀምጥላችኋል። ሂዳችሁ ጆይን አድርጉ። ፕሮምፕትን እዚያ ማግኘት ትችላላችሁ። በቀጣይ ደግሞ የማታምኑትን ቪዲዮ ሰራላችኋለሁ፣ እንዴት አድርጋችሁ መስራት እንደምትችሉ በፍሪ ኤአይ ብቻ። በቀጣይ ቪዲዮ ጠብቁኝ። እስካሁን ስለተከታተላችሁኝ አመሰግናለሁኝ። አስተያየታችሁን ኮሜንት ጻፉልኝ። መቼም ምን እንደምትሉኝ ኤክስፔክት አደርጋለሁኝ። አመሰግናለሁ እስካሁን ስለተከታተላችሁኝ። ቻው